ሰላም እንዴት ናችሁ? የአንዳችሁ ርቀት ለሌሎቻችን ትምህርት ነው ብዬ አስባለሁ። ዛሬ በልብስ መሃል ነው ተከብቤ ያለሁት። ክረምት ወጥቶ ወደ በጋ የገባን ነውና ልብሴን እያስተካከልኩ የመጀመሪያ የስደት ቆይታዬ ውስጥ በጣም ከተሳሳትኩት እንዲሁም ደግሞ አላስፈላጊ ወጪ ካወጣሁባቸው ነገሮች አንዱ ልብስ አገዛዝ ነበር። በተለይ የመጀመሪያ ስደት ቆይታችሁን ጨርሳችሁ ወደ አገር ቤት ለምትሄዱ እህቶች ነው ይሄ ቪዲዮ እና መጀመሪያ ነገር ልብስ ስትገዙ ምን ማወቅ አለበት ሰው ብዬ አስባለሁ። ያለንበት አገር የኛ በተለያዩ ስደት ዓለም ላይ ወይም አረብ አገር ላለነው ሴቶች ነዋሪዎች አይደለንም አይደል? ተመላሾች ነን። ወደ ኢትዮጵያ እንመለሳለን ከየሆነ ዓመታት በኋላ 2 ዓመት ይሁን 4 ዓመት ይሁን ብቻ የሆነ ጊዜ እንመለሳለን። አሁን ላይ የገዛን ያለነው ልብሶች ወደ አገር ቤት በምንመለስበት ጊዜ ለብሶ የምችሉ ልብስ ነው ወይ? የመጀመሪያው ጥያቄ ያንን ነገር ራሳችሁን ጠይቁ። ኦንላይን ላይም ስታዙ እንዲሁም ደግሞ ራሳችሁ ሾፒንግ ሄዳችሁ ስትገዙ ገንዘብ ስላላችሁ ብቻ ሳይሆን እነዚህ ልብሶች ነገ መለበስ ይችላሉ ወይ? ምክንያቱም ብር አወጣችሁ ነው የምትገዙት፣ ላባችሁን ጠብ እያደረጋችሁ የምታመጡትን ገንዘብ። ስለዚህ ብራችሁ ስታወጡ ይሄ ልብስ እዚህ ብቻ ነው የምለብሰው ከጓደኞች ጋር ፎቶ ለመነሳት ወይም ደግሞ ጓደኞችን ለማግኘት ወይም ኢትዮጵያን ብሄድ ለብሳችኋለሁ ብላችሁ አስቡት። አንዳንዴ እኮ ለብሳችሁ የሆነ ጊዜ በቃ ሌላ ልብስ ሲኖራችሁ ደግሞ ለእህቶቻችሁ ትሰጡታላችሁ አይደል? እኛ ኢትዮጵያውያን እንደዛ ነው ያደግነው፣ እንደዛም ነው የምንኖረው ወደፊትም። ስለዚህ ለእህቴ ቢሰጣት እህቴ በነፃነት የምትለብሰው ልብስ ነው ወይ ብላችሁ አስቡ። የመጀመሪያ ነገር ልብስ ስትገዙ። ሁለተኛ ነገር ደግሞ የኢትዮጵያን አየር የተመዛዘነ ልብስ ብትገዙ ተመራጭ ነው ብዬ አስባለሁ። ምክንያቱም ኢትዮጵያ ውስጥ በጋ የሚለበስ ክረምት ይለበሳል፣ ክረምት የሚለበስ በጋ ይለበሳል። እኔ ያለሁበት ሀገር ለምሳሌ አሁን ያለሁበት ሀገር ክረምት የምንለበስ ልብስ በጋ በፍጹም አይታሰብም። በቃ ይሄ የ50 ኪሎ ጤፍ ተሸክማችሁ ሀልት ትልቅ ነው። በዚህ ላይ በጣም ይሞቃሉ፣ አይለበስም። ስለዚህ የኛ ደግሞ ነዋሪ እስካልሆነን ድረስ የኢትዮጵያን ባህልም እንዲሁም ደግሞ የኢትዮጵያን አየሯን ሁኔታ ቅድም እንዳልኳቸው ደግሞ ለእኛም ነፃነት ሊሰጡ የሚችሉ ልብሶች ብንገዛ እላለሁ። ቪዲዮ ይጠቅማቸዋል ብዬ ስላሰብኩ ነው። ልብስ ስንገዛ በቃ ልብሱ ስላየ ነው ስለአማራ ብቻ ባንገዛና የሚጠቅመን ነገ በማንጥላቸው ነገሮች ቢሆኑ መልካም ነው ብዬ አስባለሁ። እኔ መጀመሪያ ስደት ቆይታን ጨርሼ ስመለስ አብዛኞቹ ልብሶች የተጣሉ ናቸው። አብዛኞቹ ግን ስገባ ቦሌ ውስጥ በጣም ብዙ ብር ከፍዬባቸው ነው ይዤ የገባሁት። ኪሎ አልፎ ኢማጂን እንግዲህ ከልብሱ ከከፈልኩት በላይ ደግሞ እዛ ቦሌ ውስጥ የከፈልኳቸው ብሮች አሉ። እነዛን ብሮች አስቀምጬ ይዤ ገብቼ ኢትዮጵያ ውስጥ መግዛት ይቻላል። ለኛው በተጨማሪ ለሰዎች ስጦታ ባትገዙ፣ ከአረብ ሀገር ስትመለሱ በተለይ ልብስ ባትገዙ